ሰላም እንዴት ናችሁ? ዛሬ በዚህ ቪዲዮ የኢትዮጵያ ጋዜጠኝነት ምን ይመስላል፣ የንግድ ጋዜጠኛስ ማለት ምን ማለት ነው የሚለውን እንመለከታለን። ፕሮግራሙን አዘጋጅቼ የማቀርብላችሁ እኔ መድኃኒት ተጫነ ነኝ። እስከ ፕሮግራሙ ፍጻሜ ድረስ አብራችሁኝ እንድትቆዩ የአክብሮት ግብዣዬን አቀርብላችኋለሁ። ቀጥታ ወደ ቪዲዮ እንለፍ። የኢትዮጵያ ጋዜጠኝነት ከመቶ ዓመታት በላይ ታሪክ ያለው ሲሆን የንጉሱ መግለጫዎች እስከ ዛሬ የሚታዩ የዲጂታል መድረኮች ድረስ እየተሻሻለና እየተስፋፋ የመጣ ጋዜጠኝነት ነው። የጋዜጠኝነት በፊት ያለው የመረጃ ስርዓት ምን ይመስላል የሚለውን እንመልከት። ዘመናዊ የጋዜጠኝነት አገልግሎት ከመጀመሩ በፊት የመረጃ በኢትዮጵያ በባህላዊ መንገዶች ይተላለፍ ነበር። ይህም የተለመዱ የአፈ ታሪኮች፣ የቤተ ክርስቲያን ትምህርቶችና የንጉስ መዝገቦችን ያካትታል። ዘመናዊ የዜና ሚዲያ ለመኖሩ የመረጃ ፍሰቱን ቀርፋፋ ያደረገው በዚህ ዘመን ነበር። የኢትዮጵያ ጋዜጠኝነት መነሻ ምንድን ነው የሚለው እንመልከት። ዘመናዊ ጋዜጠኝነት በኢትዮጵያ በ1902 የተጀመረ ሲሆን በዚህም ዓመት ንጉስ ሚኒሊክ የመጀመሪያውን የኢትዮጵያን ጋዜጣ አእምሮን አስጀመሩ። ይህ ጋዜጣ በአማርኛ ይታተም ነበረ። በተለይም የመንግስት ውሳኔዎችን፣ መረጃዎችንና ማስታወቂያዎችን ለዜጎች ለማድረስ የተመሰረተ ሲሆን ይህ የኢትዮጵያ ጋዜጠኝነት በይፋ መከፈቱን አበሰረ። ከአእምሮ በኋላ በ1920ዎቹና በ1930ዎቹ ዘመን ሌሎች ጋዜጣ እትሞች ተቀምጠዋል። ከእነዚህም ውስጥ ብርሃንና ሰላም በጣም ታዋቂው ነው። ነገር ግን በ1936 እስከ 1941 ጣሊያን ኢትዮጵያን በወረረችበት ጊዜ የኢትዮጵያ ጋዜጠኝነት ሙሉ ለሙሉ ተቋርጧል። መድረኮቹም ጣሊያን ቁጥጥር ስር ገብተው ስለነበር የኢትዮጵያ ነፃ ሚዲያ ሊቀላጠፍ አልቻሉም። 1941 እስከ 1974 በንጉሠ ነገሥት በኃይለ ሥላሴ ዘመን በ1940ዎቹና በ1960ዎቹ ጋዜጣዎች ሂደት በሂደት እየበዙ መጡ። ዋና ጋዜጣዎችም እንደነ አዲስ ዘመን፣ ኢትዮጵያ ሄርላንድ በእንግሊዝኛ ነበሩ። የጋዜጣ ነፃነት አልነበረም። መንግስትን መቃወም ደግሞ እጅግ በጣም ያስቀጣና ፍጹም ያልተፈቀደ ነገር ነበረ። የደርግ መንግስት 1974 እስከ 1991 1974 ዓ.ም የደርግ ወደ ስልጣን ከመጣ ወዲህ ኢትዮጵያ ሶሻሊስት ሀገር ሆነች። መንግስት ሁሉንም ሚዲያ ተቆጣጥሮ ነበር። የጋዜጣ ነፃነት በፍጹም አልነበረም። ጋዜጣዎች በመንግስት ፕሮፓጋንዳና በመንግስት ማስታወቂያዎች የተሞሉ ነበር። በ1991 ጀምሮ ዘመናዊ ጋዜጠኝነት ተስፋ ብርሃን በራለት። የግል ጋዜጣዎች ታተሙ። ሪፖርተር፣ ካፒታል፣ ፎርቲኒው፣ ብዙ ኤፍኤም ሬዲዮዎችም ተከፈቱ። ይህ ዘመን ኢትዮጵያ ጋዜጠኝነት በእውነቱ የተሻሻለበት ዘመን ነበር። የንግድ ጋዜጠኝነት ምን ይመስላል የሚለው እንመለከታለን። በኢትዮጵያ የንግድ ጋዜጠኝነት ምን ይመስላል? ዛሬ በፍጥነት እያደገ ያለ ዘርፍ ቢሆንም ታሪኩ ከፍተኛ ፖለቲካዊና ኢኮኖሚያዊ ለውጦችን ተያይዞ በረዥም ጊዜ የተራመደ ረዥም ታሪክ ያለው ነው። በዚህም ምክንያት የኢኮኖሚ ዘገባና በአጠቃላይ የተከለከለ ነው። ከደርግ መውደቅ በኋላ በ1991 የኢትዮጵያ ሚዲያ ታሪክ ውስጥ አዲስ ገጽታ ተከፈተ። የደርግ መንግስት የነፃ ገበያ ፖሊሲን አወጣ። የግል ሚዲያ ለመጀመር መንገድ ከፈተ። ይህም ቢዝነስ ዘገባ መጀመሩን አበሰረ። የግል የቢዝነስ ጋዜጣዎች መከፈት ጀመሩ። በ1990ዎቹ መጨረሻና በ2000 ዓ.ም ጀምሮ በኢትዮጵያ ውስጥ ዋና የቢዝነስ ጋዜጣዎች መከፈት ጀመሩ። ታላላቅ ሚዲያ ቤቶች ፎርቲኒው ኒውስ ፔፐር በገንዘብና በኢኮኖሚ ትንታኔ ላይ የተለያዩ ሪፖርቶችን ያቀርባል። ካፒታል ኒውስ ፔፐር በንግድና ትራይፓድ ፖሊሲ፣ ኢንቨስትመንት ሁኔታዎች ላይ ጉልህ ዘገባ ማቅረብ ጀመረ። ዘ ሪፖርተርስ በባንክ በግንባታና በኢኮኖሚ ክፍሎች የሚመለከቱ ዘገባዎች ታዋቂ ነበር። እነዚህ ሚዲያዎች የኢትዮጵያ ኢኮኖሚ ዘገባን ወደ አዲስ ደረጃ አመጡት። አዲስ ፎርቲኒው በታምራት ገብረ ጊዮርጊስ የተቋቋመ ሲሆን እርሱም የዚህ ጋዜጣ መሪና ዋና አርታኢ ነው። ፎርቲኒው በ1990ዎቹ መጨረሻ መጀመሩ የኢትዮጵያ የንግድ ጋዜጣ መጀመሪያ ነበር። ዋና ዓላማውም በኢትዮጵያ ውስጥ የንግድ ጋዜጠኝነትን ማስፋፋት ነበር። በተለይም በኢኮኖሚና በንግድ በፋይናንስና በኢንቨስትመንት ጉዳይ። አዲስ ፎርቲኒው በእንግሊዝኛ የሚታተም ወራዊ ጋዜጣ ሲሆን በኢትዮጵያ ውስጥ ታዋቂ ጋዜጣ መካከል አንዱ ነው። ካፒታል ኢትዮጵያ የተባለው ኢትዮጵያ የንግድ ጋዜጣ በበቀለ አበበና በባቢ ታደሰ የተመሰረተ ሲሆን እነሱም
ከፍተኛ ልምድ ያላቸው ጋዜጠኞች ሲሆኑ ዋና ዓላማቸውም በኢትዮጵያ ውስጥ የንግድ ኢኮኖሚ መረጃዎችን በእንግሊዝኛ ቋንቋ ለሕዝብ ማቅረብ ነበር። ስለ ካፒታል ጋዜጣ አንዳንድ ነገሮች ተጽፈዋል። በ1998 ተመስርቶ የመጀመሪያ ጊዜ የታተመው በአዲስ አበባ የሚታተምና በእንግሊዝኛ የሚጻፍ የሳምንት ጋዜጣ ነው። ዋና ጉዳዮቹም ኢኮኖሚ፣ ንግድ፣ ቢዝነስ ፖሊሲና ኢንቨስትመንትን ያካትታል። በ1990ዎቹ መጨረሻና ከ2000 ዓ.ም ጀምሮ በኢትዮጵያ ውስጥ ዋና የቢዝነስ ጋዜጣዎች መብቀል ጀመሩ። ታላላቅ ሚዲያዎችም እንደነ ፎርቲኒው፣ ካፒታል፣ ዘ ሪፖርተር። እነዚህ ሚዲያዎች የኢትዮጵያ ኢኮኖሚ ሪፖርቲንግን ወደ አዲስ ደረጃ አወጡት። ዲጂታል ዘመን መግባት ከ2010 ዓ.ም ጀምሮ የዲጂታል ሚዲያ በጣም መስፋፋትና በጣም እድገት አሳየ። ድረገጾች መግባት እነ ዩቲዩብ፣ ሶሻል ሚዲያ የቢዝነስ ሪፖርቲንግን ወደ ተለያዩ ተከታዮች ማቅረብ ጀመሩ። ዘገባዎችም በዚህ ዘመን ላይ በባንክ፣ በልማት፣ በዋጋ ጭማሪ፣ በገበያ ሁኔታ፣ በኢንቨስትመንት እድሎችና በስታርታፕ ድርጅቶች ላይ ትኩረቱን ሰጠ። የ2025 ወይንም ደግሞ የአሁኑ ሁኔታ ምን ይመስላል ስንል ዛሬ ቢዝነስ ጋዜጠኝነት በኢትዮጵያ እየተሻሻለ ያለ ዘርፍ ነው። ጋዜጠኞች በዚህ ዘመን ውስጥ በትራይብ፣ በባንክ፣ በዲጂታላይዜሽንና በቤት ግንባታ፣ በውጭ ኢንቨስትመንት፣ በድርጅት መነሻ ላይ የበለጠ ትኩረት ይሰጣሉ። እንዲሁም የመረጃ እጥረት፣ የተለያዩ የፖለቲካና የሰላም እጦት ይህን ዘርፍ እየፈተነው ቢሆንም ጋዜጠኞቹ ግን በትኩረት እየሰሩ ይገኛሉ። ከደርግ መንግስት ከ1974 እስከ 19 ዓ.ም በኋላ የግል መጽሔቶች፣ የግል ጋዜጣዎች ባልነበሩበት መድረክ አሁን ላይ ግን የተለያዩ የንግድ ጋዜጣዎች እየታተሙና ለገበያ እየደረሱ ይገኛሉ። ኢትዮጵያ ኢኮኖሚ እያዳበረ በመሄድ የንግድ ጋዜጣ ፍላጎት በጣም ጨመረ። አዲስ ፎርቲኒው እውነተኛ የንግድ መረጃ ምንጭ ሆኖ ተቋቋመ። ኢትዮ ቢዝነስ ሪቪው እና ካፒታል ደግሞ እነዚህ የተለያዩ ትንታኔዎችን በመስጠት የመረጃ ጥማትን ማርካት ጀመሩ። የታሪክ፣ የገበያ ትንታኔና ለንግድ መሪዎች ቃለ መጠይቆችን ያቀርባሉ። ዋና ጉዳያቸውም ኢኮኖሚ፣ ንግድ፣ ቢዝነስ ፖሊሲና ኢንቨስትመንትን ይዘዋል። የንግድ መረጃ በተለያዩ መድረኮችና ሶሻል ሚዲያ መተላለፍ ጀመሩ። እነሱም ይዘው የሚመጡት የዘገባ ርዕሶች የውጭ ኢንቨስትመንት፣ የጀማሪ ንግዶች ወይንም ደግሞ ስታርታፕ፣ የመንግስት መሬት፣ የግብር ፖሊሲ፣ ፕራይቬት ፕሮግራሞችን ያካትታሉ። እንደዚህም የውጭ መድረኮች እንደነ ቢቢሲ፣ ሮይተርስ፣ ዘአፍሪካ ሪፖርተር የኢትዮጵያን የንግድ ዜና መከታተል ጀመሩ። ኢትዮጵያ ውስጥ የንግድ ዘገባና የንግድ ፕሮግራሞች በቅርብ ዘመን እድገት እያሳዩ ነው። ከደርግ ዘመን በኋላ የግል መጽሔቶችና ቴሌቪዥን ፕሮግራሞች መታተም ጀመሩ። ዛሬ የታዋቂ የንግድ ፕሮግራሞች እንደነ ኢትዮ ቢዝነስ በኢቢኤስ ቴሌቪዥን እና እንደነ አዲስ ቢዝነስ ቶክ በሬዲዮ ብሮድካስት በኢትዮጵያና በአፍሪካ የንግድ ጉዳዮችን ይመለከታሉ። እነዚህ ፕሮግራሞች የኢኮኖሚ እውቀትን ይጨምራሉ፣ የንግድ እድገትን ያቀርባሉ፣ የኢንቨስትመንት እድሎችን ያሳያሉ። አንድ ጥሩ የንግድ ጋዜጠኛ ብቁ የሚያደርጉት መስፈርቶች የኢኮኖሚና የፋይናንስ እውቀት ወይንም ዳታ የማንበብና የመተንተን ችሎታው፣ የተወሳሰቡ ጉዳዮችን በቀላሉ መተርጎም፣ እርግጠኝነት፣ ትክክለኝነትና ነፃነት ዋና የንግድ ጋዜጠኝነት መስፈርቶች ሆነው ተቀምጠዋል። የንግድ ጋዜጠኝነት ሀገራችን ላይ ምን አይነት ለውጦችን አመጣ ብለን ስንመለከት ህዝቡን እውቀት ማስፋት፣ ህዝቡ ስለ ገንዘብና ስለ ኢኮኖሚ ያለው መረዳት እንዲሰፋ ያደርጋል። ኢኮኖሚ እድገት፣ ንግድና ኢንቨስትመንትን ያጋራል። ተጠያቂነት፣ ኩባንያዎችና መንግስት ተጠያቂ እንዲሆኑ ያደርጋል። ትክክለኛ ውሳኔ፣ የንግድ ተቋማት ልምድ ያገኛሉ፣ ይማራሉ። ፋይናንስ፣ የፋይናንስ ትምህርት ህዝቡ ገንዘብን እንዴት መቆጣጠርና እንዴት መስራት እንዳለበት ያስተምራል። ፖሊሲና ማሻሻያዎች ስራ ይፈጥራል፣ ትምህርት ይሰጣል። ነገር ግን አሁን ላይ የመረጃ እጥረትና የፋይናንስ ግዴታዎች ዘርፉ ላይ እንቅፋት ሆነዋል። የንግድ ጋዜጠኝነት ማለት ስለ ኢኮኖሚና ስለ ፋይናንስ ጉዳዮች የሚያይ ጋዜጠኝነት ቢሆንም አሁንም ቢሆን ዘርፉ ላይ ከፍተኛ ድካም ይታያል። ዋና ነጥቦቹን ስንመለከት ገንዘብ፣ ኢኮኖሚና የንግድ ገበያ እንቅስቃሴዎች፣ መሰረታዊ ምንጮች፣ ኩባንያዎችና የገበያ መረጃዎች። ዓላማቸውም ሰዎችን ስለ ኢኮኖሚና ስለ ንግድ ጉዳዮች በትክክል እንዲያውቁ ትክክለኛ ውሳኔ እንዲወስኑ ማድረግ ቢሆንም ነገር ግን ዘርፉ አሁንም ላይ እንደሚፈለገው እንዳላደገ ይነገራል። ነገር ግን የኢትዮጵያ ኢኮኖሚ እያደገ ሲሄድ የኢኮኖሚ ፍላጎት፣ የዜና ፍላጎት እየጨመረ ይሄዳል ብለን ተስፋ እናደርጋለን።
ፕሮግራሙን አዘጋጅቼ ያቀረብኩላችሁ እኔ መድኃኒት ተጫነ ነኝ። ይህንን ቪዲዮ አይታችሁ ስለጨረሳችሁ እጅግ አድርጌ አመሰግናለሁ። ሰብስክራይብ ማድረጋችሁን እንዳትረሱ። በሌላ ቪዲዮ እስክንገናኝ ድረስ መልካም ቆይታ